ሰላም ሰላም እንዴት ናችሁ? እንኳን በሰላም ወደ ቻናላችን መጣችሁ። ዛሬ ይዤላችሁ የመጣሁት ሐሳብ እጅግ አስፈላጊና ዋና የሆነ ሐሳብ ነው። እንደውም ሰው ሁሉ በህይወቱ ሊያደርገው የሚገባ ጉዳይ ነው። ይህም እግዚአብሔርን መፍራት ነው። ዛሬ ከዕብራይስጥ የምናየው ሐሳብ ፈሪሃ እግዚአብሔር ወይንም እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር ማለት በዕብራይስጥ ይርአት አዶናይ ማለት ነው። ይርአት አዶናይ። ይርአ የሚለው ቃል እዚህ ጋር ፍርሃት ወይም ፈሪሃ እግዚአብሔር የሚለው ይርአት አዶናይ። ያው አዶናይ የእግዚአብሔር ስም ነው። ስለዚህ ይርአት አዶናይ ይላል። ይህ ቃል ይርአት አዶናይ የሚለው ቃል ወይም ይርአ የሚለው ቃል መፍራት ወይ ፍርሃት የሚለው ቃል በብዙ ቦታዎች ላይ በመጽሐፍ ቅዱሳችን ላይ ተጠቅሷል። እኔ ግን ዛሬ ፎከስ ላደርግበት የፈለኩት ምሳሌ 9 ቁጥር 10 ላይ ያለውን ቃል ነው። ላንብብላችሁ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በዕብራይስጥ ደግሞ እንዲህ ይላል፣ ትኺላት ኹኽማ ይርአት አዶናይ ይላል። እዚህ ጋር የምናየው ፍርሃት ወይም ይርአ የሚለው ቃል ይሄ ከጨካኝነት ወይ ደግሞ በጣም ፓኒሽመንት ስለምንፈራ ወይ የሆነ ነገር ይደርስብናል ብለን አስፈሪ ስለሆነ ወይ ጨካኝ ስለሆነ አይደለም እግዚአብሔርን እኛ ምንፈራው። ይሄ ይርአ የሚለው ቃል የሚለው ቃል በነገራችን ላይ ዴይሊ ላይፋችን ላይ አሁን እስራኤል ውስጥ ዴይሊ ንግግር ላይ የምንጠቀምበት ቃል አይደለም። ሌላ ቃል አለ። ለምሳሌ ፓኻድ፣ ኸሻሽ፣ ብዙ ሌላ ቃላቶች አሉ ዴይሊ ፍርሃትን ለመግለጽ። ይሄ በምንነጋገርበት ጊዜ አስፈሪ ነገርን ወይ ደግሞ ስሜትን ለመግለጽ የምንጠቀመው ሌላ ቃላቶች አሉ። ይሄ ግን ይርአ የሚለው ቃል ግን ለአምላክ የሚሰጥ ፍርሃት ነው። ይርአ እግዚአብሔርን ከማክበር የሚመጣ ፍርሃት ነው። ማንነቱን ከመረዳት ማለትም አምላክነቱን፣ አዳኝነቱን፣ መሐሪነቱን ከመረዳት የሚመጣ ፍርሃት ነው። ዙፋኑ ስር ከመገኘት፣ እርሱን ከማየት፣ ከመደነቅ የሚመጣ ፍርሃት ነው። ሰው በእግዚአብሔር ህልውና ውስጥ ሲኖር ይርአት አዶናይ ወይም ይርአት ኤሎሂም ይኖረዋል ማለት ነው። እንዲህ ያለው ፍርሃት ደግሞ ጥበብ ነው። ምክንያቱም እግዚአብሔርን መፍራት እሱ ስር እንድንገኝ ያደርገናል። እርሱ ስር ዙፋኑ ስር ደግሞ ስንገኝ እሱን ስናየው ሌላ ጥበብ ይገለጥልናል። ስለዚህ የጥበብ ቁልፍ እግዚአብሔርን መፍራት፣ እግሮቹ ስር መገኘት ነው። ጥበብ ስለሚለው ሐሳብ ሌላ ጊዜ በሌላ ቪዲዮ እመለሳለሁ። ግን ዛሬ በደንብ እንድናይ የፈለኩት ይርአት አዶናይ ፈርሃ እግዚአብሔር የሚለውን ይርአት አዶናይ። ይርአ የሚለው ቃል ደግሞ ለማን እንደሆነ ለአምላክ ብቻ የሚሰጥ ቃል መሆኑ ኢቭን አጠቃቀም ላይ እሱን እንድናይ ነው የፈለኩት። ስለሚያስፈራ እግዚአብሔር ስለሚያስፈራ ማለትም ይሄ አስፈሪ ጭካኝ መዓት የሚያመጣ ምናምን በእንደዚህ አይነት መልኩ ሳይሆን ይርአት አዶናይ በእኛ ውስጥ የሚሆነው ከመጠጋት፣ እሱን ከመጠጋት፣ እግሩ ስር ከመቀመጥ፣ እሱን ከማየት ባየነው ቁጥር ግርማው ሞገሱ ባየነው ቁጥር ውበቱን ባየን ጊዜ
በቃ የሆነ የርዓት አዶናይ በእኛ ላይ ይወርዳል ማለት ነው። እሱን በማየት እሱን ከማየት እሱን ከመጠጋት እሱን ከመውደድ የሚመጣ በእኛ ላይ የሚመጣ ፍርሃት የርዓት አዶናይ ማለት ነው። ስለሰማችሁኝ ዛሬ በጣም ነው ማመሰግነው። ዛሬ ይዤላችሁ የመጣሁት ይሄ ሀሳብ ነው። ኔክስት ታይም ደግሞ በሌላ ሀሳብ እመጣለሁ። ሁሌ እንደምለው የምትፈልጉት እንድናየው የምትፈልጉት ሀሳብ ካለ በዕብራይስጥ ሌሚኖ ኮመንት አድርጉኝ። አመሰግናለሁ። ሰብስክራይብ አድርጉ። ቴንክ ዩ